ማርቲን ሉተር ነው። ታውቁታላችሁ አይደል? ማርቲን ሉተር 1531 ላይ የዛን ጊዜ ይሄን ሁሉ በአውሮፓውያን አቆጣጠር 1531 ላይ በእኛ 15 ስንት ነው የሚሆነው? 23 ነው። 23 ላይ ማለት ነው። ይሄን ሁሉ የመታደስ አብዮት የሚባል አስነስቶ ያን ሁሉ መከራ ያመጣው ዛሬ እንግዲህ በመላው ዓለም ላይ ወደ 800 ሚሊዮን የፕሮቴስታንት እምነት ተከታዮች አሉ። ይሄን ያህል የተለያየ ለዚያው ወደ 40 ሺህ ወይም 43 ሺህ የተለያየ ቅርንጫፍ የተለያየ አመለካከት እንዲኖራቸው እሱ የመጀመሪያው ሉተራን ቤተክርስቲያን አቋቁሞ አሁን ግን እየተከፋፈለ ይሄን ያህል ክፍልፋይ እንዲመጣ ያደረገው ለምንድን ነው ሲባል እርሱ በአንድ የካቶሊክ የቤተክርስቲያን መሪ መናደዱ ነው። መናደዱን ተጠቅሞ ግን እሱ ግን ዶክተር ሊዮን 10ኛ ይባላል። ሊዮን 10ኛ የሚባለው የካቶሊክ ፖፕ ነበረ በጊዜው። እሱ ባወጣው አዋጅ የካቶሊክ ቤተክርስቲያን ያስተዳደር ውድቀት ምክንያት ያንን ትኬት እየቆረጠች ይሄን የገዛ መንግስተ ሰማያት ይገባል እያለች የቤተክርስቲያን ማሳደሻ የካቴድራል ማሳደሻ በመሸጧ ምክንያት እሱ የማስተት ነው። አንድ ሰው ነው የተሳሳተ። ሊዮን ተሳሳተ አይደል? ሊዮን በመሳሳቱ ምክንያት ተናደደና እንዲያውም የቤተ ክርስቲያን አባቶች የሚባል ነገር አያስፈልግም፣ ኤፍሬም፣ ቄርሎስ፣ ዮሐንስ አፈወርቅ የሚባል የለም፣ መጽሐፍ ቅዱስ ሊበራል ነው፣ ማንም ሰው አንብቦ ሊረዳው ይችላል፣ ማንም ሰው አንብቦ መረዳት ይችላል። እንዴ ለኔም ለራሱ ይገባኛል፣ ለእንትናም ለራሱ ይገባታል፣ ለገሌም ለራሱ ይገባዋል ብሎ የቤተ ክርስቲያን አባቶችን ሰንሰለት ቆረጠው። ያለ አባት የተገኘ ልጅ የለም። ቅዱስ ጳውሎስም ዕብራውያን 13 ቁጥር 7 ላይ ተዘከሩ ማኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ እንዘ ትርእዩ ሰናየ ግዕዞሙ ተመሰልዎሙ፣ በጎ ስነ ምግባራችሁን እያያችሁ ምሰሏቸው ብሎ ነው። ስለዚህ የቤተ ክርስቲያን አባቶችን እንዳይታሰቡ ያደርገው አንድ ሰው በመጥራቱ ምክንያት ነው። ይሄ ሁሉ ውጥንቅጥ ያመጣው ይሄ ሰውዬ ነው። ተገለጠልኝ ብሎ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ቅዱስ ጳውሎስ ቤተክርስቲያንን ሲገልጣት ምኑ ላይ ይገልጣታል ይመስላችኋል? አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው፣ የሕያው የእግዚአብሔር ቤት የእውነትና የጽድቅ መሰረት ይላታል። ማን? ቤተክርስቲያን። ስለ እውነት ተጠያቂዋ ማን ናት? በሉ እንጂ ቤተክርስቲያን። የእውነት መሰረት የሕያው እግዚአብሔር ቤት ነው። ስለ መጽሐፍ ቅዱሳዊ አተረጓጎምና እውነት ተጠያቂዋና ባለቤቷ ማን ናት? በሉ እንጂ ቤተክርስቲያን ናት። ማን ነው እንደዚህ ያለ? ቅዱስ ጳውሎስ። የእውነት ግድግዳ፣ የእውነት መሰረት የሕያው እግዚአብሔር ቤት ናት አለ። እውነት በቤተክርስቲያን እጅ ነው ያለው። እውነት እንደ ቤተክርስቲያን ነው። መጽሐፍ ቅዱስ እንደ ቤተክርስቲያን ነው። ስለዚህ ሮም ውስጥ ያለች አንድ ቤተክርስቲያን በመሳሳቷ ቤተክርስቲያን የቤተክርስቲያኒቱን አውቶሪቲ የሚባለውን ቤተክርስቲያን መጽሐፍ ቅዱስን የመተርጎም የማተት የመቁጠር ቀኖና የመስጠት የመስፈር የመለካት ስልጣን ነበራት። ያን የሰጣት ማን ነው? ጌታ ነው የሰጣት። ለምን? አካሉ ስለሆነች። ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደነገረን ቤተክርስቲያን የክርስቶስ አካል ናት። ከአካል በላይ ለራስ ቅርብ የለም። ከቤተ ክርስቲያን ውጭ ለክርስቶስ ቅርብ ሊሆን የሚችል የለም። ስለዚህ እውነት እንደ ቤተ ክርስቲያን ነው፣ እንደ ግለሰብ አይደለችም፣ እንደ ጉባኤ ነው። እንደዚያች ቅድስት ጉባኤ ነው። እኔ ድግማ ማኅበረነ ዘከመ ያለምዱ ካልአን፣ ሌሎች እንዳስለመዱ ጉባኤ መፍታትን አንውደድ፣ ማኅበራችንን አንፍታ ብሏል ቅዱስ ጳውሎስ ዕብራውያን ምዕራፍ 10 ቁጥር 25 ነው። ይሄ ሰውዬ ይሄን ሁሉ ያመጣው በሊዮን ስህተት ነው፣ በአንድ ሰው ስህተት ነው። ይሄ ሰው አሁን ካቶሊክና ኦርቶዶክስ ትክክል የካቶሊክና የክርስቶስ የኦርቶዶክስ ልዩነት አይደለም እያወራው ያለው። እሺ ካቶሊክ እንዲህ ናት፣ ኦርቶዶክስ እንዲህ ናት አይደለም እያልኩ ያለው። እየተናገርኩ ያለሁት በአንድ ሰው ልክ የገባ ሰው ምን ያህል ቤተክርስቲያን ዋጋ እያስከፈላት እንደሆነ፣ ትውልድ ዋጋ እያስከፈለ እንደሆነ ሉተር ተገልጦለት አይደለም፣ እልክ ይዞት ነው። አንደኛ በሊዮን ስለተቆጣ ነው። ሶስተኛ የሥጋ ፍላጎትን መሸፈን ስላቃተው ነው። ማርጋሬት የምትባል መነኩሲት ወደደ። ስለዚህ በእሷ ፍቅር ሲፈታ
መነኩሴ ሆነ እንዴት ሴት ትወዳለህ የሚለውን ሐሜት ማለፍ ሲያቅተው ክርስቶስ ነፃ አውጥቶኛል አለና ኃጢአትን ሊቃውንት አባቶቻችን እስመ ሰብእ ለእከዩ ሃይማኖት ያለብሳ ሰው ክፋቱን ሃይማኖት ያለብሳታል ይላሉ። ክፋቱን ሃይማኖት ስለሚያለብሳት የግሉን አቅም ማጣት እንዲያውም ምንኩስና ኃጢአት ነው በሚል በመገለጥ ምክንያት አመጣው። የራሱን የኃጢአት መብት ዶክትሪን አድርጎ አመጣው። ወንበዴ ሄዶ ከመጽሐፍ ቅዱስ ነው የሚጠጋው። ጽድቁን በመጽሐፍ ቅዱስ ማመካኘት በጥቅስ ማስደገፍ የሚፈልግ ሰው በጣም ብዙ ነው። የዚህ ሁሉ ችግር ይህንን አመጣ። ቃል ኪዳኑን ማፍረሱ፣ ምንኩስናን ማፍረሱ፣ ከገባው ቃል ኪዳን መውጣቱ፣ ብዙ ሴት መነኮሳያትን ከዚህ የአውግስጢኖስ ገዳም ከሚባለው አፍልሶ ማውጣቱ እንደሚያስጠይቀው ስለሚያውቅ ከዚያ የህሊና ጥያቄ ነፃ ለመውጣት ሲፈልግ እንዲያውም ማንኛውንም ኃጢአት ብሰራ ተጠያቂው ክርስቶስ ነው ማለት ጀመረ። ልንገራችሁ፣ ማንኛውንም ኃጢአት ብንሰራ ተጠያቂው ክርስቶስ አይደለም፣ ራሳችን ነው። እስመ አንተ ትፈድዮ ለኩሉ በከመ ምግባሩ፣ አንተ ለሁሉ እንደ ስራው ትከፍለዋለህ ብሏል መዝሙር 64 ላይ። ራ ዮሐንስ ምዕራፍ 22 ቁጥር 12 ላይም ነግሮናል። ለሁሉ እንደ ስራው ልከፍል እመጣለሁ ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ወደ ቀኝም ዙሮ ወደ ግራም ዙሮ የሚጠይቀው ስራ አለ። እንደ ስራው ለሁሉ ይፈርዳል። እንዴ ሮሜ ላይ ቅዱስ ጳውሎስ ነግሮናል። አንተ ሰው የታምሩን ከመሳይሉ ለእግዚአብሔር ኪያከ ያግርህ በንስሐ የእግዚአብሔር ቸርነት አንተን ወደ ንስሐ እንዲመራህ አታውቅምን? በእግዚአብሔር ቸርነት እያመካኘ ኃጢአት ልትሰራ ትወዳለህ ወይ? ንስሐ ባለመግባት መጠን ፍዳን ለራስህ ታከማቻለህ ብሎ ተናግሮ ለምንሰራው ኃጢአት ሁሉ የምንጠይቀው እኛ ነን። ለምንሰራው ኃጢአት ሁሉ ይቅርታ ሊሰጠን የሚችል ሊቀ ካህናት መሆኑ እውነት ነው። ክርስቶስ ደሙ ይቅርታ እንደሚሰጠን እስከ ዓለም ፍጻሜ እንደሚያስታርቀን እንደሚታርቀን እውነት ነው። ነገር ግን በዚያ መንገድ ባለመሄዳችን መጠን ግን ያ ደም ራሱ የሚፈርድ ነው። የጌታን እንጀራ እንደበላ አላወቀምና እስመ ደይኖ ወመቅሰፍቶ በላ ለርሱ ለራሱ ፍዳውን መቅሰፍቱን በላ እንዲህ ያለ ሰው ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ሲናገር የጌታን እንጀራ እንደበላ አላወቀምና ብሏል። እንዲህ ያለ ሰው ክርስቶስ መልሶ አይሰቀልለትም ብሎና ዕብራውያን 6 ላይ ምድርን ለመሰቴት ዝናመ ወለማ አብቆለት ሶከዋ ሚከላ ምድር ዝናብ ጠጥታ እሾህና ሚከላም ብታበቅል ቅርብት ላንድዶ ወደ ሀሪታ ለመርገም መሬት ውሃ ጠጥታ ዘር ተዘርቶባት እሾህ ብታበቅል በእሳት ለመቃጠል የቀረበች ናት። ቃለ እግዚአብሔር ሰምተ ምግባር ልትሰራ ሲገባ የኃጢአት አሜከላም ብታበቅል ክርስቶስ ይመረኛል ማለት አትችልም፣ ክርስቶስ ለአንተ መልሶ አይሰቀልም ይላል ዕብራውያን 6 ላይ ሲናገር ቅዱስ ጳውሎስ ቁጥር 14 ጀምሮ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኛ እንድንሆን አይደለም ምሳሌ የሆነን በጎ እንድንሆን ነው አርአያ የምንሆነው። እኔን ምሰሉኝ፣ እኔ በልቤ የዋህና ትሑት ነኝ፣ እኔን ምሰሉ ያለ ለበጎነት ነው እንጂ ክፋት ለመስራታችን ክርስቶስ ጠበቃ ልናደርገው አንችልም። ክፋት ሰርተን ስንመለስ ይቅር ሊለን ግን ይችላል። ለዚህ እንመካበታለን። ኃጢአት እየሰሩ ለመኖር ግን ምክንያት አይሆንም። ቃል ኪዳንን ለማፍረስ ግን አይሆንም። ጌታም ብሏል ወደ ኋላ አትመለሱ ተዘከርዋ ለብእሲተ ሎጥ የሎጥ ሚስት አስታውሷት ብሎናል ሉቃስ 14 ላይ። እና ይሄው ሰውዬ የሁሉ ችግር ያመጣብን በአንድ ቤተ ክርስቲያን ማኩረፉ ነው። ብዙ ሰዎች ከኛ ቤተ ክርስቲያን ወጥተው ቸርች የሚመሰርቱት ምን የሚሉት እውነት እንዳይመስላችሁ ተገልጦላቸው አይደለም፣ አኩርፈው ነው። ወይ አንድ ቄስ አብሽቋቸው ነው፣ ወይ አንድ መነኩሴ አብሽቆታል፣ ወይ አንድ ጳጳስ አብሽቆታል፣ ወይም አንድ ሰው መዝሙር ከልክሎታል፣ ወይ አንድ ሰው አሰብክም ብሎታል። የኩርፊያ መወጫ ነው የሚያደርጉት። ስለዚህ ጌታዬ ከቤተ ክርስቲያን ውስጥ ችግር ገጠመኝ አንድ ጳጳስ እንዲያደርጉ የአንድ መነኩሴ ለምን መላው ጳጳስ አይበድሉም? ይሄ ማስረጃ ሊሆን አይችልም። የጸናውን ምን በሉ ነው የጸናውን ክርስቶስን እያየህሩት ፓትርያርኩ ሌባ ሆኑ ምን ሆኑ ማለት መልስ አይደለም። ክርስቶስን ማየት ይቻላል ነው። የኛ ፓትርያርክ ሌባ አይደለም። እሺ የእውነቴን ነው። በአባትነታቸው አናፍርባቸው። የሚያስመኩን አባት ናቸው እንጂ እንደው ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን።